ሰላም እንዴት ናችሁ? ይህ የመጽሐፍ ቅዱስ ጥያቄዎችን የሚቀርብበት ቻናል ነው። ስለዚህ ለዛሬ የመጽሐፍ ቅዱስ እውቀታችሁ ለመፈተን 30 የመጽሐፍ ቅዱስ ጥያቄዎችን ይዤ መጥቻለሁኝ። ስለዚህ ከ30 ጥያቄዎችን ስንት እንዳገኛችሁ በቪዲዮ መጨረሻ ላይ በኮሜንት መጻፋችን እንዳትረሱ። አሁን ዝግጁ ከሆናችሁ ቀጥታ ወደ ጥያቄዎችን እንለፍ። ጥያቄ ቁጥር 1 ኢየሱስ የተወለደው የት ነው? ሀ ኢየሩሳሌም፣ ለ ቤተልሔም፣ ሐመሩሃ ናዝሬት፣ መ ቃና። 5 ሰከንድ አላችሁ። መልሱ ለ ቤተልሔም ነው። ጥያቄ ቁጥር 2 ሰብአ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ሀ ካርታ፣ ለ መልአክ፣ ሐመሩሃ ኮከብ፣ መ ህልም። መልሱ ሐመሩሃ ኮከብ ነው። ጥያቄ ቁጥር 3 ኢየሱስ ተአምራዊ በሆነ መንገድ የተራመደው በምን ላይ ነበር? ሀ በውሃ፣ ለ በእሳት፣ ሐመሩሃ በጭስ፣ መ ቀስተ ደመና። መልሱ ሀ በውሃ ላይ ነበር። ጥያቄ ቁጥር 4 ኢየሱስ የመረጣቸው ሐዋርያት ስንት ናቸው? ሀ 8፣ ለ 10፣ ሐመሩሃ 12፣ መ 14። መልሱ ሐመሩሃ 12 ናቸው። ጥያቄ ቁጥር 5 ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በምን አይነት ቦታ ላይ ነበር? ሀ በልደት ላይ፣ ለ በለቅሶ ቤት፣ ሐመሩሃ በአይሁድ ክብረ በዓል፣ መ በሰርግ ቤት። መልሱ መ በሰርግ ቤት ነው። ጥያቄ ቁጥር 6 ኢየሱስ በተራራው ስብከቱ በጠላቶቻችን ላይ ምን እንድናደርግ አስተማረ? ሀ እንድንገድላቸው፣ ለ በትክክለኛው መንገድ እንድንዋጋቸው፣ ሐመሩሃ ችላ እንድንላቸው፣ መ እንድንወዳቸው። መልሱ መ እንድንወዳቸው ነው። ጥያቄ ቁጥር 7 ኢየሱስን የካደው ሐዋርያ ስም ማን ነው? ሀ ዮሐንስ፣ ለ ይሁዳ፣ ሐመሩሃ በርተሎሜዎስ፣ መ ማቴዎስ። መልሱ ለ ይሁዳ ነው። ጥያቄ ቁጥር 8 በኢየሱስ ላይ ሲያሾፍ የነበረው ወታደር በራሱ ላይ ያስቀመጠው አክሊል ከምን የተሰራ ነበር? ሀ ከእሾህ፣ ለ ከአበባ፣ ሐመሩሃ ከወርቅ፣ መ ከብር። መልሱ ሀ ከእሾህ ነው። ጥያቄ ቁጥር 9 ይህ ምርጫ አይደለም። ኢየሱስ ሲወለድ የተሰጡት 3 ስጦታዎች ምን ምን ናቸው? መልሱ ወርቅ፣ ዕጣንና ከርቤ ናቸው። ጥያቄ ቁጥር 10 ሰይጣን ኢየሱስን የፈተነው 3 ፈተናዎች ምን ምን ነበሩ? መልሱ አንደኛው ድንጋይን ወደ እንጀራ እንዲቀይር፣ ሁለተኛ ከመቅደስ ጫፍ ራሱን እንዲወረውር፣ ሶስተኛ ወድቆ ቢሰግድለት የዓለምን መንግስታት ከነክብራቸው እንደሚሰጠው ነው። ጥያቄ ቁጥር 11 የኢየሱስን ስም ለመጀመሪያ ጊዜ ያስታወቀው ማን ነው? ሀ መልአክ፣ ለ ሰብአ ሰገል፣ ሐመሩሃ ማርያም፣ መ ዮሴፍ። መልሱ ሀ መልአክ ነው። ጥያቄ ቁጥር 12 ኢየሱስን በ12 ዓመቱ በጠፋ ጊዜ ዮሴፍና ማርያምን በመቅደስ እስኪያገኙት ድረስ ለምን ያህል ቀን ፈልገውት ነበር? ሀ ለ1፣ ለ ለ2፣ ሐመሩሃ ለ3 ቀን፣ መ ለ4። መልሱ ሐመሩሃ ለ3 ቀን ነው። ጥያቄ ቁጥር 13
ኢየሱስ የተጠመቀው በየትኛው የውሃ ክፍል ነው? ሀ በጨው ባህር፣ ለ በገሊላ ባህር፣ ሐመሩሃ በኤፍራጥስ ወንዝ፣ መ በዮርዳኖስ ወንዝ። መልሱ መ በዮርዳኖስ ወንዝ ነው። ጥያቄ ቁጥር 14 ከወንጌል መጽሐፍት የትኛው ስለ ኢየሱስ ጥምቀትና ፈተና አይናገርም? ሀ ማቴዎስ፣ ለ ማርቆስ፣ ሐመሩሃ ሉቃስ፣ መ ዮሐንስ። መልሱ መ ዮሐንስ ነው። ጥያቄ ቁጥር 15 እውነት ወይም ሐሰት በማለት መልሱ። እግዚአብሔር ኢየሱስን በድምፅ ሲያናግረው በዙሪያው የነበሩ ሰዎች ሰምተው ያውቃሉ? መልሱ እውነት ነው። የመጀመሪያው ሲጠመቅ፣ ሁለተኛ ፊቱ ተለውጦ እንደ ፀሐይ ባበራ ጊዜ፣ ሶስተኛ ከስቅለቱ ቀደም ብሎ። ጥያቄ ቁጥር 16 ኢየሱስ መልካም እረኛ እንደሆነ የተናገረው በየትኛው የወንጌል መጽሐፍ ነው? ሀ በማቴዎስ፣ ለ በማርቆስ፣ ሐመሩሃ በሉቃስ፣ መ ዮሐንስ። መልሱ መ በዮሐንስ ወንጌል ነው። ጥያቄ ቁጥር 17 ከሞት ኢየሱስ ከመነሳቱ በፊት አልተሰገደለትም ነበር? መልሱ ሐሰት ነው። በታንኳይቱ የነበሩት በእውነት የእግዚአብሔር ልጅ ብለው ሰግደውለት ነበር። ጥያቄ ቁጥር 18 ኢየሱስ ወደ ኋላዬ ሂድ አንተ ሰይጣን ብሎ የተናገረው ለየትኛው ሐዋርያ ነበር? ሀ ይሁዳ፣ ለ ጴጥሮስ፣ ሐመሩሃ ያዕቆብ፣ መ ቶማስ። መልሱ ለ ጴጥሮስ ነው። ጥያቄ ቁጥር 19 ኢየሱስ ሲሞት የቤተ መቅደሱ መጋረጃ ምን ሆነ? መልሱ ከላይ እስከ ታች ለሁለት ተከፈለ። ጥያቄ ቁጥር 20 ኢየሱስ አልዓዛርን ከሞት ከማስነሳቱ በፊት ከሞተ ምን ያህል ቀን ሆኖት ነበር? መልሱ 4 ቀን ነው። ጥያቄ ቁጥር 21 በተለምዶ ኢየሱስ 30 ዓመት ሲሞላው አገልግሎት እንደጀመረ ይነገራል። ነገር ግን በመጽሐፍ ቅዱስ ላይ አልተጻፈም። መልሱ ሐሰት ነው። በሉቃስ 3:23 ላይ ተቀምጧል። ጥያቄ ቁጥር 22 ኢየሱስ በምድረ በዳ ሲፈተን ከየትኛው የመጽሐፍ ቅዱስ ጠቅሶ ነበር? ሀ ዘሌዋውያን፣ ለ ዘዳግም፣ ሐመሩሃ መዝሙረ ዳዊት፣ መ ኢሳይያስ። መልሱ ለ ዘዳግም ነው። ጥያቄ ቁጥር 23 ኢየሱስ ስንት ሰዎችን ከሞት አስነስቷል? ሀ 1፣ ለ 2፣ ሐመሩሃ 3፣ መ 4። መልሱ ሐመሩሃ 3 ነው። ጥያቄ ቁጥር 24 መሲሁ በቤተልሔም እንደሚወለድ አስቀድሞ የተናገረው የትኛው የብሉይ ኪዳን ነቢይ ነው? ሀ ሚክያስ፣ ለ ዘካርያስ፣ ሐመሩሃ ኢሳይያስ፣ መ ኤርምያስ። መልሱ ሀ ሚክያስ ነው። ጥያቄ ቁጥር 25 እንደ ኢየሱስ ንግግር በዮሐንስ 9 ላይ አይነ ስውር ሆኖ የተወለደው ሰው በማን ኃጢአት ምክንያት ነበር? ሀ በአባቱ፣ ለ በእናቱ፣ ሐመሩሃ በራሱ፣ መ በማንም። መልሱ መ በማንም ነው። ጥያቄ ቁጥር 26 የጲላጦስ ሚስት ኢየሱስን የገለጸችው በምን ቃል ነበር? ሀ ክፉ ሰው፣ ለ ወንጀለኛ፣ ሐመሩሃ ጻድቅ ሰው፣ መ ምንም አልተናገረችም። መልሱ ሐመሩሃ ጻድቅ ሰው።
ጥያቄ ቁጥር 27 በዮሐንስ ወንጌል ላይ ኢየሱስ ለመጀመሪያ ጊዜ የተናገረው ምን ነበር? ሀ ተከተለኝ፣ ለ ምን ትፈልጋላችሁ፣ ሐመሮሃ መጣችሁ እዩ፣ መ ጊዜን ገና ነው። መልሱ ለ ምን ትፈልጋላችሁ ነው። ጥያቄ ቁጥር 28 ጳውሎስ በፊልጵስዩስ መልእክቱ በኢየሱስ ስም ምን ይሆናል አለ? መልሱ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ጥያቄ ቁጥር 29 በዮሐንስ 8 ላይ አይሁድ ከኢየሱስ ጋር በማንነቱ ላይ እየተከራከሩ ነበር። በንግግራቸው መጨረሻ ላይም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ብሎ ሲናገር ገና 50 ዓመት ሳይሞላው እንዴት አብርሃምን አየው እንዳለ ሲጠይቁት የኢየሱስ ምላሽ ምን ነበር? መልሱ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ጥያቄ ቁጥር 30 የኢየሱስን እግር እጅግ በከበረ የጥሩ ናርዶስ ሽቱ የቀባችው በጠጉሯም እግሩን ያበሰችው ሴት ማን ናት? መልሱ የአልዓዛርና የማርታ እህት ማርያም ካላችሁ ትክክል ናችሁ። የዛሬ ቪዲዮ ኢየሱስ ክርስቶስን ያተኮሩ የመጽሐፍ ቅዱስ ጥያቄዎች እነዚህ ነበሩ። በድጋሜ በመጽሐፍ ቅዱስ ጥያቄዎችን እንድንገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ የልዑል እግዚአብሔር ቃልን ለሁሉ እንዲዳረስ ዘንድ ቪዲዮውን ላይክ እና ሼር አድርጉት። ያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።